ሰላም ሰላም ሰላም፣ እንዴት አደራችሁ? ከዓለም እስከ ዓለም ከጥግ እስከ ጥግ ያላችሁ ውድ የተከበራችሁ ቤተሰቦቼ፣ በስደት ዓለም ያለነው እህቶቼ፣ ወንድሞቼ፣ ጓደኞቼ ሰሞኑን እንግዲህ በሶሻል ሚዲያ ላይ ወይ ደግሞ በህገ ወጥ መንገድ ወደ ኢትዮጵያ ሄደው ይህን መከረኛ ይቃማ ለማውጣት ብዙ እህቶቼ ወንድሞቼ በባህር ይጎዛሉ። እንዲሁም እንግዲህ አንድ ህፃን ልጅ ከሰሞኑ ብዙ ሚዲያ ላይ የማይታወቁ ወገኖቻችን በባህር እየሰቀጡ ለቀሩ ወገኖቼ እባካችሁ ሁላችሁም የኢትዮጵያን ዜግነቶቻችንን እባካችሁ ይህንን እያየን በባህር ወረቀት ለማውጣት ባንሞክር የቀረው ቢቀር እንኳን እናንተ እኛ ቻንሱን እያለን እናወጣው አቅማችን ስላልፈቀደ ማለት ነው። ባላችሁ ብር ከፍላችሁ ተዛ መታችሁ ለማለፍ ስትሉ ህይወታችሁን የምታጡ ወገኖቼ የምር ቢያንስ አንዳንዴ ቆም እያላችሁ አስታውሱ። ቤተሰብ አላችሁ፣ ቤተሰብ ያዝናል። እውነት ለመናገር እኔ ጀማል የሚሉት ቲክታከር አለና እህቱን እንግዲህ አይዶን ነው በታማማ ይሁን በዚሁ በጀልባ ይሁን ይመስለኛል። በቃ በጣም አዘኑ ጥልቅ ሆኖ አስገባላችኋለሁ እና የምር የተጎዳበት የብዙን ስሜቱን ያጋራበት ቤቱ ላይ ያገኘሁት ነው። የምር በስደት ናችሁ የእህትን ሀዘን የወንድምን ሀዘን የቤተሰብ እንደው የምትወዱ ሶሻል ሚዲያ ላይ አንድ ነገር የሆነ እንኳን እያሳዝናልና በሶሻል ሚዲያው ላይ እንግዲህ ያጋራው እህቱ ከዚህ ዓለም እንደተለየች ነው። ሁለት አላህ ይርሐማት እህቱንም አንድ ወንድማችንም እንደዛው በባህር ሲሄድ እሱ ታዋቂ ስለሆነ የብዙ ፎቶ ተለጥፎ ሞተ ተባለ። ብዙዎች እህቶቻችን ደግሞ የባህሩ ሰለባ ሆነው ብዙ ኢትዮጵያኖች ወደ የመን ሄደው በየመን ባህር ላይ እንግዲህ ሰምጠው የቀሩበትም የታየ ነው እና ብዙ ታዋቂ ያልሆኑ ኢትዮጵያኖችንም የሶሻል ሚዲያ ተጠቃሚ ወይ ደግሞ ሶሻል ሚዲያ ላይ ታዋቂ ያልሆኑ እንደዛውም ፎቶቸው ያልተለቀቀ ብዙ ወገኖች ህይወታቸው እንዳለፈ ብዙ ኢትዮጵያኖች እንዳለፈ ህይወታቸው ይነገራል። ይሄም መከረኛ ይቃማ ለማንጣት ማለት ነው። እኔ መከረኛው ብየዋለሁ። የብዙን ህይወት የሚቀጥፍ እናገኛለን ብለው እንደገና ሳያገኙት ለቀሩ ወገኖቼ በእውነት አንዳንዴ ይጋማ እናወጣለን ተብሎ ብዙ ህይወታቸው አንዳንዱ ዛቤ የፈቀደለት በሰላም ገብቶ ይቃማው ተሳክቶለት የሚመጣለ እዚህም ሰርቶ ስኬታማ የሚሆን ሰው አለ። ህገ ወጥ ሆኖ ለየትኛው ጊዜያችን ነው ግን በዚህ ልክ እያዳችሁ የቤተሰብ ናፍቆት ረጅም ዓመት ቆይተናል እና ሁላችሁም ስደት ያለን ቶሎ ይሄድ የለም የሳውዲ አረቢያን ህግ ስለምናውቀው ነገ ከነገ ወዲያ ምን ይዤ ስንል ቤተሰብ አለመታየትም አለና እንግዲህ ወንድማችን ያጋራው እንዲሁም አለ ቲክታክ ቤጁ ላይ አላህ አለኝ እንግዲህ ኢንሻአላህ አላህ ነው ብሎ ነው መንገድ ጉዞ ሲያደርግ ጣፈውና ከዛ መካከል ልብ ይነካል። እንግዲህ አላህ አለኝ ብሎ ማለት ቤተሰቦቹ ጋር እንደሚገናኝ ተመልሶ እንደሚመጣ ሳውዲ እንዲረግጣት ምኞቱ ነበርና እንግዲህ አላህ ደግሞ ምኞቱን አላሳካለትም። ለፈርዶስም ጀና ይወፍቃቸው። የሞቱትን ወገኖቻችንን አላህ ወየ እዛው ወደዛው ሄደዋልና ወደ ኸይራቸው የአኼራቸውን ያሳሟሟታቸውን አሳምርልኝ ይላል። ቤተሰብ ደግሞ መርዶ ሲነገረው ያለውን ስሜት ወንድም ወጥቶ መቅረትን ልጅን ማጣትን ስሜቱን እኔ አጋራለሁኝ። ወንድምን ማጣት ከባድ ነው። በስደት አይደለም ስደት ሀገር ውስጥ ሆኖ ውጭ ሌላ ሀገር ሄዶ ሳይመለስ ለስራ ሲቀር እኔ ለወንድሜ ስላየሁት የዚህን የልጅን እናት ስላት ነው ማድረው እና እመቤቴን ነው የምላችሁ። በቃ በጣም ነው አገራችን ህዝቦች በዚህ ልክ እያድ በየመን አንዳንዴ ቁማቸው አስታውሱ፣ አትሄዱ። እውነት ለመናገር በባህር ሄደን ኢቃማ ለማውጣት ሄደን ህይወታችንን ከምናጣ ሳውዲ አረቢያ ላይ የቻላችሁትን በህገወጥ ስታረላችሁ እግዚአብሔር አገራችንን ሰላም ስታረገልን ድረስ
ባላችሁ ነገር ሰርታችሁ ብትቀመጡ እላለሁኝ። አንዳንድ ኢትዮጵያዊ ሴት እንደተሰማኝ የምር በባህር ሴት ሄዶ ቆርጦ ለማንጣት ኢቃማ ይሞክራል እና ለየትኛው ጊዜያችን ነው? አዎ በእርግጥ ሳውዲ ላይ ወረቀት የሌለው ሰው አስቸጋሪ ነው። ግን ወረቀት ቢኖርም ባይኖርም ምንም አንድ ስህተት ካየ የሳውዲ መንግስት እስር ቤት ነው የሚጨምረው ማለት ነው። ቢኖር ባይኖር ገብርኤልን ለቤተሰብም ሴና ነን እና እኔ በባህር የሚባለውን ነገር የምታስቡ ሰዎች አንዳንዴ አይምሯችሁን አሰርታችሁ ታረ ይሄ ነገርማ እናቴን ያሳዝናል፣ ልገባም አልችልም፣ ወይ እገባለሁ ወይ አልገባም የሚለውንም ጭምር እና አሁን የጀማለት እንግዲህ በጣም እናቴ ትሙት ስርቅርቅ ብሎ እሷም ባህርተኛ ትመስለኛለች እና የወረባቦ ልጅ ናት። እንግዲህ ያ ወንድማችንም እንደዛው በጣም ሕፃን ልጅ ነው። ጓደኛው ሲናገር ሚዲያው ላይ እንደምናየው አይደለም። በጣም ትንሽዬ ለግላጋ ነው። ፍጥራ ፈልጋለሁ ብሎኝ ነው አትሂድ ብየውም ነበረ ምናምን አለ። የምር ልብ ይነካል። ማርያምን ብቻ በስደተኛ ላይ ስደት ላይ መታችሁ ምንም አይነት ነገር አይድረስባችሁ ወገኖች። ገብርኤልን እህቶቼ ምንም እንቅፋት የማይምታችሁ የሀገሮቼ ልጆች። እግዚአብሔር ሀገራችን በጦርነት ስደት እንደዚህ ኧረ ጅል ነገር የሀገሮቼ ልጆች ወገኖቼ አያገኛችሁ የኔ ወርቆች። ማርያምን የኔ ምርጥና ድንቅ ኢትዮጵያኖች እግዚአብሔር እና ጀማል ራሱ ማርያም በዛ ልክ በጣም ስርቅርቅ ብሎ ሀዘኑ ሲያጋራ ያየንበት ቪዲዮ ነው እና ልቤን ነው የነካኝ። ማርያምን አምላክ በቃ ሰውነቴን ነው ያንቀጠቀጠኝ። የምር በስደት ላይ ሆናችሁ የእህትን ሀዘን መስማት የወንድምን ሀዘን መስማት በጣም ያማል። እናት ደግሞ እንግዲህ ልጅሽ ሞተ ባህር ሰምጦ ስትባል እንግዲህ ወይ ለእናቱ እናቴ ልመጣ ነው በባህር ተመልሼ ወደ ኢትዮጵያ ብሎ ካላታሰቡት እንግዲህ እናት የሚሰማትን ስሜት ልጇን ለመጠበቅ የማታረገው ወይ ደግሞ በር እንዳየች መቅረትን ስሜቱን በጣም